ጌታችን ሁለት ደቀ መዛሙርቱን ልኮ ሁለት አህዮችን ፈቶ እንዲመጡ ነበረ ያዘዛቸው። ሁለት አህያውስ ለምን ተመረጠ? ለምን ሶስት አልሆነም? ወር ደግሞ ለምን አንድ አልሆነም? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዘንባባ ተነጥፎለታል፣ የወይራ ቅጠል ተነጥፎለታል። እነዚህ ቅጠሎችስ ለምን ከሌሎቹ ቅጠሎች ለየት ተብሎ ለምን ተነጠፉ? ባህር ዛፍ ማንጠፍ አይቻልም ወይ? ጽድስ ማድረግ አይቻልም ወይ? እነዚህስ ምስጢር አለው ወይ? እነዚህ ሰላም የሰባቱ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት እግዚአብሔር ሰላምታ ይብዛላችሁ። ይህ ቻናል መንፈሳዊ ትምህርቶችንና አዳዲስ ዝማሬዎች የሚቀርቡበት ስለሆነ ለብዙዎች እንዲደርስ ሰብስክራይብ እና ሼር እንድታደርጉልን በአክብሮት እንጠይቆታለን። ዛሬ ሆሳዕና በዓልን በማስመልከት አንድ እንግዳ ጋብዤላችሁ መጥቻለሁ። መምህር ራስዎን ቢያስተዋውቁልን በመጀመሪያ። እሺ፣ እኔ መምህር ጸጌ ፍስሐ እባላለሁ። እሺ፣ አመሰግናለሁ መምህራችን ጥሪና ክብሮ ስለተገኙልን በእግዚአብሔር ስም እናመሰግናለን። ያው ለመጀመሪያ ያክል ከመጀመሪያም እንደጠቀስኩኝ ሆሳዕና በዓል ነው ፊታችን እና ሆሳዕና በዓል በማስመልከት አንዳንድ ጥያቄዎችን ይዘናል እና ሆሳዕና ማለት ምን ማለት ነው? ለምን ይከብራል? በምን ርዕስ ማብራሪያ እንዲሰጡልን። እሺ ወንድሜ አመሰግናለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ ደግሞ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት ልጆች የጻድቁ አባታችን የሰማዕቱ የቅዱስ መርቆሬዎስ ወዳጆች በወደደንና ባፈቀረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተልን ሉላ ባሪያው አምላካችን ስሙ በሚወዱት በሚያከብሩት በጻድቃን ሁሉ ከጥንት ዓለም እስከ አጽናፈ ዓለም የተመሰገነ የተከበረ ይሁን። አትለየውም እና እናታችን እመቤታችን ቅድስት ቅዱሳን ድንግል ማርያም ስሟ የተመሰገነ የተከበረ ይሁን። ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ነቢያት፣ ሐዋርያት እንደየክብራቸው እንደየማዕረጋቸው የተመሰገኑና የተከበሩ ይሁኑ። በማስቀደም ሁላችሁም እንኳን ለበዓለ ሆሳዕና በሰላም አደረሳችሁ አደረሰን በማለት ትምህርቴን እጀምራለሁኝ። በመቀጠልም ወንድሜ ወዳቀረበው ጥያቄ ነው የሚሄደው። ሆሳዕና ማለት ምን ማለት ነው? ለምንስ ይከብራል ብሎ ነው ወንድሜ ጥያቄ ያቀረበልኝ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 18 በዓላት አሉት አንድ ላይ በአጠቃላይ ማለት ነው። ከዛ መሀል ደግሞ ሆሳዕና የሚለው አንድ በዓል ነው ማለት ነው። ሆሳዕና የሚለው ቃል የዕብራይስጥ ቃል ነው። ወደኛ ስንተረጉመው መድኃኒት ማለት ነው። አቤቱ አሁን አድን፣ አቤቱ አሁን ባርከን የሚል አይነት ትርጉም ይኖረዋል ማለት ነው። እንግዲህ ይህንን ትምህርት የምናገኘው በአራቱም ወንጌል ላይ አለ። በእርግጥ ግን እኛ ለትምህርታችን እንዲመቸን በማቴዎስ ወንጌል ወስደን እንማራለን ማለት ነው። ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረን ስናነበው ቃሉን እናገኛለን ማለት ነው። ይሄ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በኢያሪኮ ሁለት አይነ ስውራንን ከፈወሰ በኋላ በደብረ ዘይት አድርጎ ወደ ቤተ ፈጌ ለመሄድ ኢየሩሳሌም ለመግባት ሲል ነው ለሁለቱ ደቀ መዛሙርት አንድ መልእክት የላከው ማለት ነው። ልክ ቁጥር 1 ላይ ማቴዎስ 21 ቁጥር 1 ላይ ስንሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ መሃል ሁለቱን ወደ የሚቀጥለው መንደር ሄዳችሁ ሁለቱን አህዮች እናይቷንና ውርንጭላይቱን ፈታችሁ ይዛችሁ ማንም ቢጠይቃችሁ ጌታዋ ይፈልጋታል ብላችሁ ተናገሩ ብሎ ላካቸው ማለት ነው። እነሱም ቀጥታ ጌታ ያዘዛቸውን መልእክት ለመፈጸም ያህል ወደ ቀጣዩ መንደር ሄዶ አህያዋን ሊፈቱ ሲሄዱ ለምን ፈታችሁ የሚል ጥያቄ ይቀርብላቸዋል ማለት ነው። ይህንም ጥያቄ ጌታ ይፈልጋታል ብሎ ሲመልሱ ማንም አልከለከላቸውም። አህያይቱንና ውርንጭላይቱንም ፈተው ይዞ መጡ ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምስጋና በእልልታ ከደብረ ዘይት ከቤተ ፋጌ ተነስቶ ወደ ኢየሩሳሌም የገባበት ዕለት ነው እና በዚህ ዕለት ብዙ አይነት አከባበሮች አሉ። ብዙ ነገር ብዙ ክብሮች ተደርጎለታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማለትም ከዚህ በፊት ዝም ብሎ ህዝቡን እያስተማረ ደቀ መዛሙርቱን እያስተማረ ነበረ ወደ ተለያዩ ከተሞች የሚሄደው ማለት ነው። ግን አሁን በተለየ መልኩ በእልልታ ታጅቦ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው። ህዝቡም ደግሞ
ሆሳዕና በአርያም ሆሳዕና ለዳዊት ልጅ እያሉ ነበር እያመሰገኑት ወደ ኢየሩሳሌም የገቡት። ለዚህ ነው በዓሉ የሚከብረው። ሌሎች ሰፊ ማብራሪያዎች አሉ። ይህንን ይመስላል። መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢያት በኦሪት የተናገሩትን እያስተማረ 3 ዓመት ከ3 ወር ቆይቷል። ለመሆኑ ስለ ሆሳዕና ኦሪት በትንቢት የተነገረው ነገር አለ? እሱስ ምንድን ነው? እሺ፣ አመሰግናለሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ራሱ ተናግሮታል። እኔ ኦሪትንና ሕግን ልሽር አልመጣሁም ልፈጽማቸው ነው ብሎ ተናግሯል። እና ምንድነው? ትንቢት አለ። እውነት ለመናገር ትንቢት አለ። በዚህ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ ትሑትና ጻድቅ አዳኝም የሆነ በአህያም እንዲሁም በውርንጭላይቱ ላይ ተጭኖ ወደ አንቺ ይመጣል የሚል ትንቢት በነቢዩ ዘካርያስ ላይ አድሮ እግዚአብሔር ተናግሮ ነበረ እና ያ ነገር ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በአህያ ላይ በውርንጭላ ላይ ተጭኖ ነው ተቀምጦ ነው ወደ ኢየሩሳሌም የገባው። በጣም የሚገርመው ነገር ከሌላ ጊዜ ልዩ የሚያደርገው ይሄ ነገር ህዝቡም እያመሰገነ ነበር ወደ ኢየሩሳሌም የገባው ማለት ነው። እና በዚህ ሰዓት ወደ ኢየሩሳሌም አካባቢ ሲደርስ ህዝቡ በቀኝም በግራም በፊትም በኋላም እየተከተለው ሆሳዕና ለዳዊት ልጅ ሆሳዕና በአርያም እያለ አቤቱ አሁን አድን፣ አቤቱ አሁን ባርከን እያሉ በእኛ ማለት ነው ወደ ኢየሩሳሌም አካባቢ ሲደርሱ ከተማው በጣም በድምፁ የተነሳ ተናወጠ ማለት ነው። ከዛን ፈሪሳውያን የሚባሉ ከአይሁድ ወገን የሆኑ ሰዎች አሉና እነኚህ ክርስቶስን አያምኑትም አምላክ እንደሆነ ማለት ነው። እና እነሱ እንደዚህ እየተመሰገነ ሲመጣ ደስ አላላቸው። ስልጣናችንን ይቀማናል፣ ይሄ ማን ነው እንዲህ እየተመሰገነ ወደኛ የመጣው? ምን አዲስ ነገር ተፈጠረ በእኛ ላይ እያሉ በሱ ላይ ለማመፅ አስበው ነበር። እና በቀላሉ ምንድነው ያደረጉት? ጠጋሉና ይሄ ማን ነው ብሎ ነው የጠየቁት ማለት ነው። ሲጠይቁ ይሄ የናዝሬቱ ነቢይ ኢየሱስ ክርስቶስ ነው ተብሎ ተመለሰላቸው ማለት ነው። ልክ እዛ ሲደርሱ እነኚህ ምንድነው የሚያወሩት? ጸጥ አስብላቸው ብለው ተናገሩ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ ብሎ መለሰላቸው። በመዝሙረ ዳዊት የዘመረው አንድ ዝማሬ አለ። መዝሙር 8 ቁጥር 2 አካባቢ ላይ ከህፃናትና ከሚጠቡት ጨቅላ ህፃናት ራሱ ምስጋና ለራስ አፈለግ የሚል ዝማሬ አለ ማለት ነው። የሚገርማችሁ ዝም አስብላቸው ብሎ ሲናገሩ ህዝቡ ዝም አለ ማለት ነው። ህዝቡ ዝም ሲል ህፃናት ምንም የማይናገሩ የሚጠቡ ገና ጨቅላ የሆኑ ህፃናት ራሳቸው አፍ አውጥቶ ሆሳዕና ለዳዊት ልጅ ሆሳዕና በአርያም ብሎ አመሰገኑ ይላል። በዚህ ሰዓት አይሁድ ተረበሹ ይላል፣ እነኚህ ፈሪሳውያን የሚባሉት ማለት ነው። ይሄ ማቴዎስ ወንጌልን ስታነቡ የምታገኙት ነገር ነው። በቀላሉ ተረበሹ ይላል። የሚገርማችሁ ማለት ነው። ይሄ ብቻ አይደለም። እነዚህ ህዝቦች ዝም ቢሉ እንኳን የቢታንያ ድንጋዮች አፍ አውጥተው ያመሰግኑኛል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ህዝቡ ዝም ሲል ህፃናትና የቢታንያ ድንጋዮች እንኳን አፍ አውጥቶ ሆሳዕና ለዳዊት ልጅ ሆሳዕና በአርያም እያለ እየተመሰገነ የሚገርም የዘንባባ ዝንጣፊ፣ የወይራ ዛፍ ዝንጣፊ፣ የቴምር ዛፍ ዝንጣፊ እየተነጠፈለት ህዝቡ ልብሱን አውጥቶ እያነጠፈለት ወደ ኢየሩሳሌም በምስጋና የገባበት ዕለት ነው እና በኦሪት የተነገረው ትንቢት ይህንን ይመስላል። በጣም ጥሩ መምህራችን፣ በጣም አሪፍ ማብራሪያ የሰጡን። እኔ አንድ ጥያቄ አለኝ። ከነዚህ ውስጥ አሁን ለምሳሌ ጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዘንባባ ተነጥፎለታል፣ የወይራ ቅጠል ተነጥፎለታል። እነዚህ ቅጠሎችስ ለምን ከሌሎቹ ቅጠሎች ለየት ተብሎ ለምን ተነጠፉ? ባህር ዛፍ ማንጠፍ አይቻልም ወይ? ጽድስ ማድረግ አይቻልም ወይ? እነዚህስ ምስጢር አለው ወይ? እነዚህ ቅጠሎች ለምንድን ነው እዚህ ላይ ማብራሪያ እንዲሰጡ። እሺ፣ ትክክል ነው። እንግዲህ በመጽሐፍ ላይ ያለ ምክንያት የተጻፈ ነገር የለም። እውነት ለመናገር በቃ ያለ ምክንያት በመጽሐፍ ቅዱስ ላይ አንድም የሚጻፍ ነገር የለም እና ምንድነው በባህሪው ዘንባባ፣ ለምሳሌ ዘንባባን ከወሰድን በባህሪው ዘንባባ ምክንያት አለው።
እያንዳንዱ የተነጠፈለት አንድ የዘንባባ ብያለሁ ቅድም ሳሰብ፣ አንድ የዘንባባ፣ ሁለተኛ የቴምር፣ ሶስተኛ ደግሞ የወይራ ቅጠሎች ናቸው የተነጠፉለት። እንደገና ደግሞ ህዝቡ ልብሱን እያወለቀ ነው አንጥፈውለት ወደ ኢየሩሳሌም የገባውና ዘንባባን ከወሰድን ለመጀመሪያ ያክል ዘንባባን ከወሰድን ዘንባባው በባህሪው መለሎ ነው፣ ልዑል ነው። እግዚአብሔርም ልዑለ ባህሪ ነው ሲሉ አንተ ልዑለ ባህሪ ነህ ሲሉ ዘንባባን ተጠቀሙ ማለት ነው። ሌላ ዘንባባን ብናቃጥለው በእሳት ብናቃጥለው ቅጠሉ ሊቃጠል ይችላል፣ ይለበለባል እንጂ ውስጡ ተቃጥሎ አያልፍም። ስለዚህ አንተም አትመረመርም፣ ውስጥ አይታወቅም፣ አትመረመርም፣ ማንን አንተ መርምሮ የሚያውቅ ሰው የለም ሲል ህዝበ እስራኤል ይህንን ዘንባባ እያነጠፉለት ወደ ኢየሩሳሌም እንዲገባ አደረጉ ማለት ነው። ሌላ ዘንባባ የተመረጠበት ምክንያት ዘንባባ እሾህ አለው። እሾህ አንድን ነገር ቆርጣለሁ ስትል እጅህን ይወጋል። ስለዚህ አንተም አትታወቅም፣ አትመረመርም፣ ሙሉ ባህሪህን ማወቅ አንችልም ሲሉ ይህንን አደረጉ ማለት ነው። ዘንባባ የማሸነፍም ምልክት ነው። ዮሐንስ ራእይ ምዕራፍ 7 ላይ ልክ በቁጥራቸው የማይታወቁ ነጭ ልብስ ለብሰው በሰማያት እግዚአብሔርን እያመሰገኑ እንደታዩ በዮሐንስ ራእይ ምዕራፍ 7 ላይ ተጽፎ እናገኛለን። የሚገርም ማለት ነው። እና እነሱ ዘንባባ ይዞ ነበር እግዚአብሔርን እያመሰገኑ የነበሩ። እነኛ ነጭ ልብስ የለበሱት ቅዱሳን ምሳሌ ነው። ስለዚህ እችን ዓለም ድል ስንነሳ ዘንባባ ይዘን እግዚአብሔርን የምናመሰግንበት ስለሆነ ዘንባባ አንድ ለዚህ ተመረጠ ማለት ነው። ሌላው የወይራ ቅጠል ለምን ተመረጠ ለሚለው ነው። የወይራ ቅጠል የተመረጠበት ምክንያት ወይራ ለብዙ ነገር ይሆናል። አንደኛ ለመስዋዕት ይሆናል። ቀንዲል የሚዘጋጀው ለዛ ነው። ሜሮንም ከዛ ይዘጋጃል ማለት ነው። ስለዚህ ሜሮን አሁን ቀንዲል የሚለው ቃል ራሱ ካንድል ከሚል ከእንግሊዝኛ ቃል የመጣ ነው። ካንድል ማለት ማብራት ማለት ነው። ክርስቶስ ደግሞ እኔ የዓለም ብርሃን ነኝ ብሏል ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። እንግዲህ ክርስቶስ እኔ የዓለም ብርሃን ነኝ ያለው አንተ ብርሃናችን ነህ ሲሉ የወይራን እንጨት አነጠፉለት ማለት ነው። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ቴምር ነው ሶስተኛ የምናነሳው። ቴምር ለምን ተመረጠ ለሚለው ራሱ ቴምር አንድ ፍሬ ብቻ ነው። እውነት ለመናገር ፍሬው ራሱ በእሾህ ተከቦ ነው ያለው ማለት ነው። እና ምንድነው አንተ አንድ ባህሪ ነው ያለ አትለወጥም ሲሉ የቴምርን ቅጠል አነጠፉለት ማለት ነው። አትመረመርም፣ አንተ አንድ ባህሪ ነህ፣ አትመረመርም። እሾህ አለው፣ ትክክል ነው። እንደ ዘንባባ እሾህ አለው። እሾህ አንተ አትመረመርም ሲባል አንድ ፍሬ ስላለው ደግሞ አንተ ባህሪ አይመረመርም፣ አንድ ባህሪ ነህ ሲባል የዘንባባን ቅጠል የቴምርን ቅጠል እያነጠፉለት ወደ ኢየሩሳሌም እንዲገባ ሆኗል ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ሌላው ደግሞ ልብሳቸውን ያነጠፉለት። ሌላው ቀርቶ አህያዋ ላይ ራሱ ልብሳቸውን አድርጎ ነው በዛ ላይ ነው የተቀመጠው ጌታችን መድኃኒታችን ኢየሱስ ክርስቶስ። ምንድነው አሁን የሚገርመን እኔ በዚህ በዓለም ላይ ሳየው እኛ ክርስቶስ በእኛ ላይ ሲያድር ክብር ይኖረናል። እውነት ለመናገር ማለት ነው። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል ጳውሎስ ሲናገር ማለት ነው በቆሮንቶስ መልእክቱ። እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ እናንተ የእግዚአብሔር ታቦት ናችሁ ይላል። እንደገና ደግሞ ከክርስቶስ ጋር አንድ ትሆኑ ዘንድ በኢየሱስ ክርስቶስ የተጠመቃችሁ እናንተ ክርስቶስ በእናንተ ላይ አድሯል ይላል ጳውሎስ ሲናገር። እና እኛ የእግዚአብሔር ቤተ መቅደስ መሆናችንን የሚያሳይ ነው። እና ለድንግል ማርያም አንዳንዴ የማይሆን ክብር እናሳያለን። ምን ለማለት ፈልጌ ነው? አህያዋ ላይ የተቀመጠው ክርስቶስ ነው። አህያዋ ላይ ተቀምጦ ወደ ኢየሩሳሌም የገባው ክርስቶስ ነው። ለአህያዋ ራሱ ክብር ሰጥቷል ህዝቡ። ምን ብሎ አንተ የተቀመጥክበት አህያ መሬት መሄድ የለባትም እያሉ ለሱ የተነጠፈለት ወይራ፣ ለሱ የተነጠፈለት ዘንባባ፣ ለሱ የተነጠፈለት ቴምር፣ እንደገና ልብሳቸውን አውልቆ ከመሬት አድርገዋል። እንኳን አንተ የተቀመጥክበት አህያ ራሱ ክብር ይገባታል ሲሉ ማለት ነው። እንግዲያስ ማወቅ ያለብን ነገር ለዚህ ለአህያዋ እንዲህ ክብር ከሰጠን 9 ወር ከ5 ቀን ደግሞ በማህፀኗ ላይ ተሸከመችው ለድንግል ማርያም ምን አይነት ክብር መስጠት እንዳለብን የሚጠፋን አይደለም ማለት ነው። ይህንን ሁላችንም ማስተዋል አለብን። ወደ ልቦናችን እንዲመልሰን የእግዚአብሔር መልካም ፈቃድ ይሁንልን። በቀላሉ ይሄ ነው ማለት ነው።
በዚህ ምክንያት ነው ዘንባባ፣ ቴምር እንደገና ደግሞ የወይራ እና ልብሳቸው የተነጠፈለት በዚህ ምክንያት ነው ተመርጦ የተደረገለት ለክርስቶስን ስለሚገልጽ ነው ማለት ነው እነዚህ ሶስቱ እጽዋቶች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የአህያ ውርንጭላ ላይ ተቀምጦ ሲመጣ እንኳን ክርስቶስ አህያዋ እንኳን ክብር አግኝታለች ማለት ነው። ስለዚህ አህያዋ ለስንት ቀን ነበር የተሸከመችው ክርስቶስን? ለአንድ ቀን ብቻ። እንግዲህ እመቤታችን ቅድስት ድንግል ማርያም 9 ወር በማጸኗ የተሸከመችው ከአህያ በታች እንዴት ክብር ይገባታል? እውነት ነው፣ የሚገርም ነገር ነው እና ያስተማሩን። እሺ መምህራችን፣ ጌታችን 2 ደቀ መዛሙርቱን ልኮ 2 አህዮችን ፈቶ እንዲመጡ ነበረ ያዘዛቸው። 2 አህያውስ ለምን ተመረጠ? ለምን 3 አልሆነም? ወር ደግሞ ለምን 1 አልሆነም? ምክንያት አላቸው ወር ደግሞ ምስጢር አላቸው? ይህንም ማብራሪያ እንዲሰጡልን። እንግዲህ ትክክል ነው። ያለ ምክንያት የተጻፈ ነገር የለም ብያለሁ። አባቶችም እንደዚህ ነው የሚሉት። እንግዲህ ምክንያት አለው። ጌታችን 2 ደቀ መዛሙርት መላኩ፣ እንደገና ደግሞ 2 አህያዎች እናቲቷን ከውርንጭላዋ ጋር ይዛችሁ ማለቱ ሚስጥር አለው በቤተክርስቲያን ማለት ነው። ሚስጥሩ ምንድን ነው? 2ቱ አህያዎች አንደኛዊቱ እናቲቷ የኦሪት ምሳሌ ናት እና አህያዋ ብዙ ሸክም የለመደች ብዙ ሸክሞችን የተሸከመች ናትና እና ኦሪትም ደግሞ ብዙ መከራ የታለፈበት 5500 ዓመት ሙሉ ዓመተ ፍዳ አባቶቻችን ሳይበድሉ እንኳን ሲኦል የሚገቡበት ጽድቅም ሰርቶ ኩነኔም ሰርቶ ሲኦል የሚገቡበት ነበርና የአዳም ወይም ደግሞ የኦሪት ምሳሌ ናት ማለት ነው እናቲቷ አህያ። ውርንጭላይቱ ደግሞ የአዲስ ኪዳን ሕግ ናት። አዲስ ኪዳን ሕግ ናት እና ምንም ሸክም ያለመደች ምንም በደል ያልሰራች የአዲስ ኪዳን ምሳሌ ናት ውርንጭላይቱ አህያ ማለት ነው። ይሄ ነው ሚስጥሩ። ግን ምንድነው ጌታችን አሁንም 2 አህያዎች ይዛችሁ ነው እናቲቷን ከውርንጭላይቱ ጋር ብሎ ሲያዝ 2 ደቀ መዛሙርት ነው የላከው። ለምንድን ነው 2ቱን የላከው? ለምንድን ነው የተላኩት? ለምንድን ነው ሌላ ሰው ያላከው? ደቀ መዛሙርቱን ስለምን ላከ? ምንድን ነው የሚያሳየው የሚለው ይሄም ሚስጥር አለው ማለት ነው። እና ምንድን ነው ሚስጥሩ? ሄዳችሁ ፈታችሁ ይዛችሁ ኑ ብሎ የላካቸው ደቀ መዛሙርቱን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ጴጥሮስን አንተ በምድር ያሰርከው በሰማይ የታሰረ በምድር የፈታው በሰማይ የተፈታ ይሆናል ብሎ የመንግስት ሰማያት መክፈቻ ቁልፍን እንደሰጠው ይናገራል ማለት ነው። እና ፈታችሁ ኑ ማለቱ ለሐዋርያት አሁን ላሉት አባቶቻችን የሰጠው የክህነት ሚስጥር ነው ማለት ነው። ፈታችሁ ኑ ማለቱ እንግዲህ ምን ማለት ነው? በአዲስ ኪዳንም በኦሪትም አባቶቻችን ስልጣን አላቸው እያለ ነው ማለት ነው። ምን ብያለው? ውርንጭላይቱ የአዲስ ኪዳን ምሳሌ ናት። ያችኛዋ ደግሞ ያረጀችው አህያ ወይንም ደግሞ ትልቂቷ አህያ እናቲቷ የኦሪት ምሳሌ ናት፣ የአዳም ምሳሌ ናት። ስለዚህ ልክ ጳውሎስ እናንተ በነቢያትና በሐዋርያት መሰረት ላይ ታነጻችኋል ብሎ እንደተናገረ የዛ ምሳሌ ነው። ስልጣነ ክህነታቸውን እያሳየ ነው ማለት ነው። በራሱ ብቻ ማድረግ የሚችል ሳይሆን እናንተ የፈታችሁትን እኔም እፈታለሁ፣ እናንተ ያሰራችሁትን እኔም አስረዋለሁ ብሎ ክርስቶስ ይህን ሲነገራቸው ነው ማለት ነው። እና የሚገርመው ግን እዚች ጋር አንድ ትንቢተ ኢሳያስ ነቢዩ ኢሳያስ እንግዲህ ክርስቶስ ከመወለዱ በፊት 740 ዓመታት ከሱ ቀድሞ የኖረ ነብይ ነው እውነት ለመናገር ማለት ነው። ኢሳያስ ማለት መድኃኒት ማለት ነው። ከዚህ ጋር ይሄዳል። ሆሳዕና ማለትም መድኃኒት ማለት ነው። አቤቱ አሁን አድን ማለት ነው። እና ነቢዩ ኢሳያስ በትንቢቱ ምዕራፍ 1 ቁጥር 2 አካባቢ ጀምረን ስናነብ ምንድን ነው የሚለው? ሰማይ ስሚ ምድርም አድምጪ፣ አህያ የጌታዋን ጋጣ በሬውም የገዢውን አውቋል፣ እስራኤል ግን አላወቀም የሚል አይነት ትንቢት ተናግሯል። ምንድን ያለው? ሰማይ ስሚ ምድርም አድምጪ፣ ሰማይ ስሚ ምድርም አድምጪ፣ በሬው የገዢውን አህያም የጌታውን ጋጣ አውቋል፣ እስራኤል ግን አላወቀም ብሎ ተናገረ ማለት ነው። የሚገርመው እስራኤል የሚለውን ቃል በመጽሐፍ ቅዱስ ውስጥ ብዙ ቦታ ላይ እናገኛለን። እስራኤል ማለት ኤል የሚለው ቃል አምላክ የሚለውን ይወክላል። እስራኤል የሚለው ቃል ህዝብ አምላክ፣ የአምላክ ህዝብ ወይም የእግዚአብሔር ህዝብ ማለት ነውና ምን ማለት ነው? በሬውም እግዚአብሔርን አውቋል፣ አህያውም እግዚአብሔርን አውቋል። ህዝብ እስራኤል አምላክ የሚሞትለት አምላክ ሊያድነው የመጣው ህዝብ ግን እግዚአብሔርን አላወቀውም እያለ ነው ማለት ነው ነብዩ ኢሳያስ ሲናገር በትንቢቱ። እንግዲህ የሚገርም ነው።
እዚች ጋር እንዴት ነው በሬው ገዢውን ያወቀው? አምላኩ እንዴት ነው ያወቀው? አህያውስ ደግሞ እንዴት ነው የጌታውን ጋጣ ያወቀው? እስራኤልስ እንዴት ነው ያላወቀው? በሚለው ስንመለከት ወደኋላ የጌታን ልደት ማሰብ ይኖርብናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በከብቶች በረት ሲወለድ ሰብአ ሰገልን በኮከብ ተመርቶ ለጌታችን ሊሰግዱለት ሄደው ነበር። ሰብአ ሰገል እረኞች ናቸው። ከዛ እነሱ ሲሄዱ እነሱ የሚጠብቋቸው ከብቶችም ተከትሏቸው ሄደው ነበር። የት? ጌታችን የተወለደበት ቦታ ላይ ማለት ነው። ለእንግዳ ማረፊያ ስላልነበረ ድንግል ማርያም ክርስቶስን የምታለብሰው ልብስ አጣች ማለት ነው። የሚገርማችሁ በዛ ሰዓት ከብቶቹ ትንፋሻቸውን እየሰጡ ማለት ነው ክርስቶስን ያመንኩት በዛ ሌሊት ማለት ነው። ስለዚህ እዛ ጋር የሚገርመው እንስሳቱ አውቀዋል ጌታቸውን። እስራኤል ግን አምላክ ሊሞትላቸው ሊያድናቸው እንደመጣ አላወቁም ሲል ነቢዩ ኢሳያስ ይሄንን ትንቢት ተናገረ ማለት ነው። እውነት ለመናገር ይሄ በጣም የሚደንቅ ነገር ነው። እኛ ሰዎች ሆነን ነባቢት የሆነች ሕያዊት የሆነች ላባዊት የሆነች ነፍስ ይዘን ማሰብ አቅቶናል። ግን እንስሳት ራሱ ከኛ በላይ የሚያስቡበት ዘመን ላይ ነው የደረስነው ማለት ነው። በጣም ጥሩ መምህራችን። አዎ ይህንን ስለ ምናምን አንዴ ያስታወስኩት ነገር አለ። የሆነ ጊዜ አባቶች አንድ አባት ያስተማሩትና የሰው ልጅ ከእንስሳ አንሶ ነው የተገኘው ብሎ ሲያስተምሩ በምክንያት ነበረ። ምክንያታቸው ምን ነበረ? አንድ ባለጠጋ ነበረ፣ ግቢም ነበረው፣ አንድ ውሻ ነበረው። ያ ባለጠጋ ውሻውን አምኖ ተኛ። ውሻው ሌሊቱን ግቢን እንዲጠብቅ ውሻውን አምኖ ተኛ። ሌሊት ሌባ ገባ። ሌባ ሲገባ ውሻ በጣም ጮኸ። ሌባው ላይ ሲጮህ ከዛን ያ ባለጸጋ ተነስቶ ግቢውን ሲያይ ሌባ ገብቶ ነበር እና ምንድነው እዚህ ጋር ያስተማረው? አትስረቅ፣ አታመንዝር፣ አትግደል ተብሎ የተጻፉ ከ10ቱ ትእዛዛት አንዱን ተላለፈ ማለት ነው። ያ ሌባ ሊሰርቅ የገባው አትስረቅ ተብሎ የተጻፈው ለሰው ልጅ ነው። ግን ትእዛዙን የመተላለፉን ሲጮህ የነበረው ማን ነው? ውሻ ነው። ይህንና አንዳንድ ሰዎች ስንባል እኛ ሰዎች በቃ ከእንስሳ አንሰን የምንገኝበት አጋጣሚ ይኖራሉና እግዚአብሔር ለሁላችንም ልቦና ይስጠን እላለሁ። አዎ በትክክል ይሄ ትክክል ነው። እኛ ማስተዋል ያለብን ነገር አለ። እንግዲህ እውነት ነው ለሰው ይህ ህግ የተሰጠው ሰው ማክበር ሲኖርበት ደግሞ ሌላ ያክብረው ብሎ ማሰቡም ሌላ ችግር ይሆናል ማለት ነው። ይህም ማስተካከል አለብን ሁላችንም። እግዚአብሔር የምናስተውልበት ልቦና ለሁላችንም የሚያድለን። እሺ መምህራችን ጥሬና ክብሮ እዚህ ድረስ ስለመጡ በእግዚአብሔር ስም አመሰግናለሁ። እሺ የሰባቱ ሚዲያ ቤተሰቦች ይህንን ሚዲያ መልካም ነገር የቤተክርስቲያን ታሪክ አስተምሮ እኛም ማናቅበትን ብዙ ነገርን የምንማርበት ብዙ መምህራንን ቀርብበት ሚዲያ ነውና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። አመሰግናለሁ። እኔም አመሰግናለሁ።